ሩታን ማለት ነው። በዚህ ልቀጥልልሽና ብዙ እያመሽ ነው ልጁ መተታሰር ጠንቋይ ቤት ሄዳ ምናምን ይሄ ሰፈር ላይም አሁን አንዳንዴ ጠንቋይ ቤት ሰው ይሄዳል ምናምን የሚባለው ነገር ይወራል። አንቺ ደግሞ በዚህ ልክ ሄደሽ ጠንቋይ ቤት እሱ አሰርተሽበት ደስተኛ ሲሆን ከኤርሜላ ጋር ደስተኛ ሲሆን በጣም አስቀናሽ መሰለኝ አሰራበት ጠንቋይ ቤት ሄደች ተንከባለለች እየተባልሽ ነው። አንቺ መጠንቀቅ ያለብሽ ማቅረብ እንዳለብሽ ጓደኛ ማድረግ ያለብሽ መፈተን አለብሽ። ከአንቺ ጋር ስለሆኑ ስለሳቁ ስላጨበጨቡልሽ ወዳጅ ብቻ አይደሉም። በቃ ባንቺ ብዙ የሚቀና ሰው አለ። ሰላም 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 የኔ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። በዚህ ዓለም ሰላማችሁ ብዝት ይበልልኝ። ዛሬ እኔ አዲስ ነገር ይዤላችሁ መጥቻለሁ። ምንድነው የአዲስ ነገር ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ትዝናናላችሁ። የኔ ቤተሰብ ከሆናችሁ እንግዲህ ይዤላችሁ የመጣሁት ነገር አሚሩና ፑፑን እኔ ልክ ኤርሜላን እንዲያስፈቷት ያደረኩት እኔ ነኝ። ከቡታጀራ የላኳቸው እኔ ነኝ። ይሄ ሚስጥር ግን እስካሁን ማንም ሲያወራው አልሰማሁም ዩቲዩብ ላይ እና ልኪያቸውም ኤርሜላ እንዴት እስካሁን ድረስ አብሪሽ አስቆይቷት አብረው እየሰሩ አብረው እየተዝናኑ አንድ ላይ ሆኖ ከሚስቱ ውጪ ከሷ ጋር ቆየኮ አብረው ሆኖ እስካሁን ከመሬት ተነስቶ ቀለበት አውልቆ በቃ አሁን አታስፈልጊኝ። እሷ እኮ የሰው ልጅ ነች። በቃ ብትሆን እሺ ኦኬ፣ ወይ የሆነ ተገስታ ወይ ኮንትራት የሚባል እንደ አሜሪካዎች ኮንትራት ከሆነ እሺ ንገሩን። ግን ኮንትራት ያልሆነ ነገራ ሰው ነች። በቃ ይሄ ልጅ ይወደኛል፣ በቃ አብረን እንኖራለን። እሷ እኮ ብዙ ነገር አስባለች። ግን አሁን ከመሬት ተነስቶ እሱ ባንዲ አውጥቶ ሊወረውራት ነበር እንደይቀዱ ማን ሊሰማው? እኛ አንሰማውም። በዚህ አጋጣሚ ኤርሜላ ይሄ ቪዲዮ ካየሽው እኔ ከጎን በቃ ከጎንሽ ብዙ ሰዎች አሉ። ምክንያቱም አንቺ እቃ አይደለሽ። የሆነ ቦታ ተገዝተሽ ወይ በኮንትራት የተወሰነ ጊዜ ተጠቅሞ ሊለቅሽ አይደለም። እና ምንም ቢሆን እንዳሰሚው እስከ ፍርድ ቤት ድረስ እንሄዳለን። ህይወትሽ ከሌላ ሰው እንዳትሆኚ ሌላ ህይወት እንዳትቀጥይ ነው ያደረገሽ የኔ ነች ብሎ ማለት ነው። አሁን በመሃል አቆማለሁ ቢል ማንም አይሰማም። እና ቡቡና አሚሩ ልኬ ነገሩ እንዲስተካከል አድርጌያለሁ። በእኔ በኩል ደስ ብሎኛል። ገና አሁን በዚህ ሐሳብ ደግሞ እነ ቡቡ እንዳሰብኩት እንደላኳቸው ተውታል ሚሽኑ እና በዚህ ምክንያት ምንም ደርስብሽ አሁን በቀጣይ የሆነ ነገር አደርጋለሁ ቢል አለን ከዛ የበለጠ ይደርስበታል አብሪሽ ማለት ነው። መጀመሪያ ለማስጀመር ነው። የሰው ልጅ ነች እቺ ልጅ ነገ ህይወቷ ትዳር የሆነ ነገር የሚባል ነገር አለ። እንደነዛ ሁሉ እያሉ ረስቶ በመሃላቱ ከሚስቴ ጋር ሆናለሁ። በእርግጥ ልጁ በአንድ በኩል የሆነ ሰው ስንጠላውም ስንወደውም በምክንያቱ ልጁ ይችላል። በአጋጣሚ ለብዙዎቹ መንገድ ሆኗል። ለብዙዎቹ ብዙ ሐሳብ ያለው ልጅ ነው። ጀግና ነው። ከድሮ ጀምሮ ማቀው ልጅ ነው። እዚህ ቡታጀራ ላይ ፌስቡክ ላይ ጀምሮ በቃ የሚጣጣር ልጅ ነበረ። ያው ተሳክቶለታል። በዚህ ደስ ብሎኝ የሆነ ሰው ስንተቸው ትችት ብቻ አይደለም ጥሩ ጎን ማውራት አለብን። አብሪሽም ማለት ነው በቃ ብዙ መስዋዕት ከፍሎ እዚህ ደረጃ የደረሰ ሰው ቢሆንም በዚያም አገኘዋለሁ ብዬ አላሰብኩም። እንዲያስጀምሮ ያቆማል ብዬ አላሰብኩትም። ይሄ ልጅ ከአመጣጡ አሁን ስለማቅ ማለት አሁን በቃ እኔ ፍሬም ምናምን በቃ ገለመኒ ከታች ቀድሞ በቃ ከፌስቡክ ድሮ በቃ ካስታወሳችሁ ወልዱ በቃ በዛኔ ጀምሮ ነበር ይሄ ልጅ እየለፋ የመጣው ማህበራዊ ሚዲያ በቃ የኔ ነው ብሎ በቃ እንደ እኔ ያልፍልኛል በሱ ነገር ለወጥበታለሁ ብሎ ጠንክሮ ነው የመጣው ተስፋ ሳይቆርጥ ማለት ነው። እና በዚህ አጋጣሚ እንደዚህ ያደርጋል ብዬ አልጠበቁትም ነበር። ግን ማረጉም አንዳንዴ ሰው ነው ይሳሳታል። ተሳስቶም በአጋጣሚ በሆነም በቃ በግልድም በምንም ግን አሁን ማስተካክለናል። ኤርሚ ይቀጥላል፣ እኛ እናስተካክሏለን ነገሩን። እና ኤርሜላ የቪዲዮ ስታዩ ምንድነው እዚህ ጋር ሐሳቡ በዙሪያሽ ያሉ ሰዎች አንዳንድ ልጆች አሉ የሴትን ጓደኛ ወንዶችም አሉ የሚቀኑብሽ ማለት ነው። ያንቺ ህይወት ለመበጥበጥ የተዘጋጁ ልጆች አሉ። እኔ አሁን ስም አልጠራም፣ በቀጣይ ቪዲዮ ሰራለሁ። አንቺ መጠንቀቅ ያለብሽ ማቅረብ እንዳለብሽ ጓደኛ ማድረግ ያለብሽ መፈተን አለብሽ። አንቺ ጋር ስለሆኑ ስለሳቁ ስላጨበጨቡልሽ ወዳጅ ብቻ አይደሉም። በቃ ባንቺ ብዙ የሚቀና ሰው አለ። እንዴት ተሳካላት እንዴት እንዲሆናላት ብሎ በጣም የሚቀኑብሽ ልጆች አሉ። እነዛ ልጆች ደግሞ ማራቅ አለብሽ። ማራቅ ያለብሽ ልጆች አሉ፣ ሴቱም አሉ ወንዶችም አሉ። እነዛ ልጆች ይራቁና አንቺ አጥብቀሽ መያዝ ነው አብሪሽን። በቃ ግዴታ
ገብታችኋል፣ አንድ ላይ እየኖራችሁ ነው። ያ ነገር ደግሞ እንዲቀጥል ከፈለግሽ ማስወገድ ያለብሽ ሰዎች አስወግጂልን። ሁለተኛ ደግሞ ሩታ እኔ ፈትቼዋለሁ ከዚህ በኋላ አያስፈልገኝም ብለሽ አንቺ እንዲህ የምትላዊ ለምንድን ነው? ከፈታሽ ፈትተሻል፣ አንድ አቋም ይዘሽ መቀጠል ነው። ይሄ ልጅ ወንድ ነው። ዝም ብለህ እኔ ከፈታው ዝም ብለህ ኑር አይባልም። አይ ልጃችን በጋራ እናሳድገው አንድ ነገር መፍትሽ ነው። የፈለገው ሰዓት መጥቶ ይጠይቀው መፍቱ ነው እሱም እንጂ አንዴ እንዲና አንዴ ውሃ ቅዳ ውሃ መልስ ምንድን ነው? የልጆች ጨዋታ ነው እንደያዛችሁት። ኖርማል በቃ እኔ ተናድጃለሁ። በሽምግልና ተይዞ ነገሩ ማስተካከል ነው የምትወጂ የምታፈቅሪ ከሆነ። አለበለዚያ ግን እንዲህ መገለባበጡ ጥሩ አይደለም። አንቺም ሩታ በዚህ አጋጣሚ ይሄ ነው የምገልጽላችሁ። ደግሞ ብዙ ሰዎች ደግሞ እያሙሽ ነው ሩታን ማለት ነው። በዚህ ሊቀጥልልሽና ብዙ እያመሽ ነው። ልጁ መተታሰር ጠንቋይ ቤት ሄዳ ምናምን ይሄ ሰፈር ላይም አሁን አንዳንዴ ጠንቋይ ቤት ሰው ይሄዳል ምናምን የሚባለው ነገር ይወራል። አንቺ ደግሞ በዚህ ልክ ሄደሽ ጠንቋይ ቤት እሱ አሰርተሽበት የሱ ደስተኛ ስለሆነ በቃ ጎዳና ወይ ባንቺ ተናዶ ሱሰኛ ሆኖ ምናምን ቦርኮ ስላልሆነ በጣም ተናደሻል መሰለኝ። እኔ ሳስበው ለምን እንደዚህ አድርጌ አላፈዘውም ብለሽ ሀሳብ መጥቶልሽ ሊሆን ይችላል እንጂ እሱ አንቺና ፈጣሪ ነው የምታውቁት በመሃል ያለው ነገር። ግን ይሄ ልጅ በቃ እምቢ ካለችኝ እቺ ልጅ መፍቷ ነው ወይ ባህሪ ወይ የሆነ ነገር ያልተመቻትም በፍቅር ወይ ላላስደስታት ይችላል ብሎ ተለያያችሁ፣ እንፋታልሽ፣ ሌላ ሰው አገባለሁ አልሽ፣ አገባሽ፣ ቀጠልሽ አንቺ ህይወት። እሱም በቃ የኔ ልጅ ብሎ መቼም ሰው ነው ይበላል፣ ይጠጣል፣ ብዙ ሀሳብ አለው። ኦኬ በቃ እቺ ልጅ ካልተመቻት የራሴ ህይወት ሊቀጥል ብሎ ሲቀጥል ሲያመቻች ደስተኛ ሲሆን ከኤርሜላ ጋር ደስተኛ ሲሆን በጣም አስቀናሽ መሰለኝ። አሰራበት ጠንቋይ ቤት ሄደች ተንከባለለች እየተባልሽ ነው። እዚህ ላይ ስምሽ ለማጥራት እየሞከርሽ ነው ወይስ የምር አርገሽዋል? የኔ ጥያቄ ካረግሽው ኦኬ መናገር ነው። ግን በዚህ መሃል እንደዛ ልክ ባትሄጂ የልጅሽ አባት ነው። በዚህ ልክ ባትሄጂ የተሻለ ነው እና የራሱ ኑሮ ይኖርበት። ከኤርሜላ ጋር ደስተኛ ነው። በጣም ብዙ አላማ አላቸው፣ ህልም አላቸው። ደስተኛ ሆኖ ቢኖር ደስ ይለኛል ባትነካኪው ልጁ እና እኔ ኤርሜላን ደግሞ ታስደስተዋለች፣ ካንቺ በላይ ታስደስተዋለች ብዬ አስባለሁ። ልጅቷ የፍቅር ሰው ነች። እኔ በቃ በጣም ነው የምደግፋት። በቃ እኔ በቃ ሁሉ ነገሯ ደስ የምትል ልጅ ነች ኤርሜላ። ስለዚህ አንቺም በዚህ ልክ አትጂ፣ ተሰብሰቢልን። ኤርሜላ ደግሞ ጠበቅ አድርገሽ ያዥልን። እኛ አንቺም ብለን ብዙ ነገር መስዋዕት እየከፈልን ነው። ጠበቅ አድርገሽ ያዢ። በዙሪያሽ ያሉ ሰዎች አስወግጂልን፣ ማይሆኑ ሰዎች። የበለጠ ወዳችኋለሁ። እንግዲህ በሌላ ቪዲዮ እስከምገናኝ ሰብስክራይብ አድርጋችሁ አስደስታችሁኝ ላይክ ሼር ታረጉልኛላችሁ ብዬ አስባለሁ። ካላረጋችሁትም እኔ ጥረት አይቆም እቀጥላለሁ። ለምን አንድ ሰው አይቶት ቁጭ አይልም ቪዲዮ። እቀጥላለሁ፣ እኔ አቀጣጥሏለሁ። ተነስቻለሁ። ይሄ ነገር ቀጥ እስኪል ቦታ እስከሚይዝ ድረስ አልፋታውም ነገሩ። እስከምንገናኝ በሉ